ጉግል ትርጉም አማርኛን ሲተረጉም ስታስተውል ትገረማለህ። አዎ፣ ጉግል ትርጉም አማርኛን እየተረጉማል፣ ግን ሁልጊዜ ትክክል አይደለም። ለምሳሌ እንዴት ነህ ሲሉት how are you ይላል፣ ግን ምን አለ ብትሉት ግራ ይገባል። ስለዚህ ኤአይ ቋንቋችንን እየተማረ ነው፣ ግን አሁንም ሰው ያስፈልጋል። ኤአይ አማርኛ ሲተረጉም ሁሌም ትክክል ላይሆን ይችላል። የቃል በቃል ትርጉም ሊያሳስት ይችላል። ለምሳሌ ጓደኛህ እንኳን ደህና መጣህ ሲልህ ኤአይ በደንብ ሰርተሃል መጣህ ሊል ይችላል። ትክክለኛው እንኳን ደህና መጣህ ነው። ኤአይ ቋንቋዎችን የሚማረው ከብዙ ጽሑፎች ነው። የቃላትን ትርጉም ሳይሆን የአጠቃቀም ድግግሞሾችን ያያል። አገላለጾችን ግራ የሚያጋባው ለዚህ ነው። በእኛ ቋንቋዎች ብዙ የባህልና የአውድ ትርጉም አለ። ኤአይ እነዚህን ለመረዳት ብዙ የኢትዮጵያ መረጃ ያስፈልገዋል። ኤአይ ረዳት እንጂ ሙሉ ተርጓሚ አይደለም። ለፈጣን ሐሳብ ጥሩ ነው፣ ለዋና ጉዳይ ግን ሁሉም ሰው ይገምግመው። ኤአይ የቋንቋችንን ውስብስብነት እንዴት እንደሚረዳው እንቀጥላለን። ሐሳብ ካላችሁ አስተያየት ስጡ። ኤአይ ቋንቋዎቻችንን እየተማረ ነው፣ ነገር ግን ስውር ትርጉሞችን በትክክል ለመረዳት የኛ እርዳታ ያስፈልገዋል። ገበሬዎችን በአፋን ኦሮሞ ወይም በትግርኛ የአካባቢ የሰብል ምክር የሚረዳ መተግበሪያ ያስቡት። ትክክለኝነት ቁልፍ ነገር ነው። ኤአይ በጥራት ባለው መረጃ ይሻሻላል። አንድ ትርጉም ሲያርሙ ወይም የአካባቢ ሐረጎችን ሲያጓጡ እሱን እያሰለጠኑት ነው። የኢትዮጵያ ጀማሪ ኩባንያዎች ለጥሪ ማዕከላት የድምፅ ማወቂያ እየገነቡ ነው። የኛ ልዩ የቋንቋ መረጃ እጅግ ውድ ነው። ለክፍት ምንጭ የቋንቋ ፕሮጀክቶች አስተዋጽኦ ያድርጉ። የእርሶ ግብዓት ለሁሉም የተሻለና ይበልጥ ተዛማጅነት ያለው ኤአይ ይገነባል። የኤአይ የወደፊት ዕጣ ፈንታን ለቋንቋዎቻችን አብረን እንቀርጸው። ሐሳቦቻችሁን ከታች አጋሩ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።